jawaar መሐመድ ጉዳይ አላህ ይጠብቀው jawaar መሐመድን አላህ ይጠብቀው ከልቤ ነው ዱዓ ማድርገው ከልቤም ነው የምወደው jawaar መሐመድን አላህ Subhanahu Wa Ta'ala ይጠብቀው ከዚህ በኋላ የደብተራዎች ጫጫታ የደብተራዎች ለቅሶ እጥፍ ድርብ ሆኖ እንደሚወጣ እናያለን እንጠብቃለን ምክንያቱም እስከ ዛሬ ድረስ ኢትዮጵያ ውስጥ jawaar መሐመድ እንዳይመጣ jawaar መሐመድ ኢትዮጵያ ውስጥ ሚና እንዳይኖረው አንድ ጊዜ አሸባሪ አንድ ጊዜ አራጅ አንድ ጊዜ ገለመለ ይያሉ እነሱ በልጠው ተገኙ እንደዚህ የሚሉት አካላቶች ማለት ነው ለምሳሌ ያክል ከተለያዩ አካባቢዎች ለተፈናቀሉ አማሮች jawaar መሐመድ ነው ምክንያቱ ይላል ተጨባጭ መረጃ አምጡ ሲባሉ የለም ቄሮ ነው ይላሉ ቄሮ እንደዚህ ነው ይላሉ እነሱ የሚሰሩትን ተግባር ግን ዙሮ አይታያቸውም ሞጣ ላይ ሙስሊሞች በየሌሊቱ እየተዞረ ልቀቁ ከእንግዲህ እዚህ አይደለም መኖሪያችሁ እየተባሉ ነበር ማለት ነው ስለዚህ ምንም ነገር በዛ በኩል ያጼዎቹን ስርዓት ለመመለስ ትግል ስለሚያደርጉ jawaar መሐመድ ደግሞ ያጼዎቹን ተንኮል በደንብ አድርጎ በታትኖ ስለሚያቅ አህመድ እንጀበል ለምሳሌ አንድ አቻሜል ታምሮ የተባለ እንደዚህ የደብተራዎች ጸሐፊ አለ አህመድ እንጀበል ምንድን ብሎ ነው እንትን ያለው አህመድ እንጀበል ምንድነው ያለው የኦነግ ክንፍ ምናምን ጸሐፊ ምናምን ብሎ ነው አህመድ እንጀበል እንትን ላይ ሲጠይቅ ምንድነው ያለው እኔ ከማንኛውም ፓርቲ ነፃ ነኝ አለ አንተ እኔ የለውበትም ከማንኛውም ፓርቲ ነፃ ነኝ ብለህ ይያልክ አይ በግድ ገሌን እንደዚህ ነው የሚልህ ለምን ይመስልሃል ለመዝመት የተፈለገው ስለዚህ ይሄን ነገር መንቃት አለበት ስለዚህ jawaar መሐመድ እስከዛሬ ኢትዮጵያ አይደለም ምናምን እኔ አሳቀኝ አንድ ነገር ባላ እስክንድር ነጋ የሚያስተባብራቸው መንጋዎች jawaar መሐመድ ኢትዮጵያ አይደለም ይላሉ እንዴ እዚህ ጋር ወንጀል ሲፈጽሙ ከርመውና ኤርሚያስ ለገሰ ህዋት ጋር ሆነው ሲገሉ ሲዘርፉ ቀምተው አሜሪካ ሄደው ፈርጥተው እዛ ጋር የሆኑትን የአሜሪካ ዜግነት የወሰዱን ሰዎች የባላደራው ምክትል ብለው ሾሟቸው ባላደራው ደግሞ ወክዬ እንቀሳቀሳለ የሚለው አዲስ አበባ ነው አዲስ አበባ ኢትዮጵያ ውስጥ አይደለችም እንዴ ስለዚህ jawaar መሐመድ ኢትዮጵያ ውስጥ ገብቶ ላለመወዳደር በፖለቲካ ምህዳር ውስጥ ላለመሄድ ምንድነው የሚከለክለው ነገር መጀመሪያ ላይ ኦኤምኤንን ዘርፎ ምናምን የሆነ ማድርሹ ምናምን አሉ ወደቀ ያንንም ወደቀ ፉርሽ ያረጋባቸው መጣ አሁን ትናንትና ደግሞ የኢትዮጵያ መታወቂያ ሲያሳያቸው ኢትዮጵያዊነትን የሚያረጋግጥ መታወቂያ ሲያሳያቸው እሪው አሉ ምድር ትቃጠላሉ ገና አንተም ትቃጠላለህ ጨጓራ በሽተኛ ትሆናለህ jawaar መሐመድ ወደ መድረኩ የማምጣት ኃላፊነት አለብን ሁላችንም የደብተራ መድኃኒት ነው ተወደደም ተጠላ የደብተራ መድኃኒት ነው ደብተራዎች ይፈሩታል ደብተራዎች ይንቀጠቀጡለታል ደብተራዎች በሩቁ ይፈሩታል ምክንያት ይሰጡታል ግን አሸባሪ ምናምን ምትል የሆነች እንትን ይሰጡታል እስከዛሬ ድረስ አሸባሪ ሲሉት የነበሩ ልብ ብለህ ስማኝ እዚህ ጋር ወገኖቼ ልብ ብላችሁ ስሙን እስከዛሬ ድረስ jawaርን አሸባሪ ሲሉ የነበሩ ቄሮን አሸባሪ ሲሉ የነበሩ በርግጥም ኢትዮጵያን ስላሸበሩ ከሆነ ዛሬ ሞጣ ላይ መስጂድ አቃጥሎ ንብረት ዘርፎ 300 ሚሊዮን ብር የሚገመት ንብረት አውድሞ ያለን መንጋ ለምንድነው በሽብር ለመፈረጅ አልፈለጉት ይሄን ጥያቄ እንጠይቃቸዋለን ሞጣ ላይ ለተፈጸመው ወንጀል አይ እነዚህ ሰዎች ቁጭት ስላለባቸው ነው የሚል ሽፋን ሰጥቶ በዛ በኩል ደግሞ ቄሮና jawaርን ወንጀለኛ ያለ እሚንትን የሚለው ምን ይሆነ ይመስላል ተወደደም ተጠላም ኦሮሚያ ክልል ውስጥ የተሻለ እስላማዊ እንቅስቃሴ ስላለ ነው ተወደደም ተጠላም እውነቱ ይሄ ነው ኦሮሚያ ውስጥ የተሻለ እስላማዊ እንቅስቃሴ አለ ይሄ ነገር ያሰጋቸዋል ይሄ ነገር ያማቸዋል ኢትዮጵያን በሃይማኖት በክርስቲያን ደሴትነት ለማስቀጠል የሚፈልጉ አጼዎች የአጼ ርዝራዦች የአጼ ናፋቂዎች ኦሮሚያ ክልል ውስጥ ያለው የእስላማዊ እንቅስቃሴ አብዝቶ ያስበረግጋቸዋል አብዝቶ እንቅልፍ ይነሳቸዋል ለዛ እኮ ነው እኛ ስንናገር ኦነግ የሚሉን እኔ ኦነግ ሁኝ አይደለም ኦሮሞም አይደለም የኦነግ ደጋፊም አይደለም አባልም አይደለም ግን እውነታውን ስለምናገር ሙስሊም ስለሆንኩ ብቻ ወስደው ያላትመዋል ኦነግ ጋር ያላትመዋል ኦነግ ነው ሲላው ኦነግ ነው ምን ታመጣለህ ትላንትና አንደኛው ደወለልኝና በኢሞ
ሪያድ መሆንን ሰምቻለሁ አለኝ አው ሪያድ ነኝ ያለሁት አልኩት እኔ መንፉሃ ነኝ ስለዚህ አንተ ኦነግ አለኝ እኔ ኦነግ አይደለም ተረጋጋልኩት አንተ ጋላ አለኝ አረ ስርዓት ያዝ የሰሙህ እንደሆነ ምላስን ይቆርጡልሃል እና አረቂ በቸርቸራ እግርን ይከረክሙልሃል አሉ ሳት የራሱ የሪያድ ቄሮች ስርዓት አርጋልኩት አሁን ቁርአንን እለኩሳለሁ አለ ወላሂ ቁርአንን ካቃጠልክ እኔ ራሴ እመጣልሃለሁ አልኩት እኔ ራሴ እመጣልሃለሁ አንተ ደፍረ ቁርአን አቃጠል ብቻ ቁርአን አቃጠላለሁ ካልካልኩት ኦነግ ጋላ ምናምን ለምትለው ግን አይመለከተኝም ሂሳብህን የሚያወራርዱ ሰዎች አሉ ሂሳብህን ያወራርዱልሃል አሉ የሪያድ ቄሮች አሉ ሳት የራሱ ቄሮች አሉ እነሱ ጋላ ምናምን ላልከው ሂሳብህን ያወራርዱልሃል አልኩት ይሄ ነው ሊሆን የሚችለው ይሄ ነው ጀዋርን የሚናገሩ ሰዎች ጀዋርን የሚናገሩ አህመድን ጀበል እሺ ጀዋርስ ፖለቲከኛ ስለሆነ ነው ጀዋርስ ፖለቲከኛ ስለሆነ አህመድን ጀበል ፖለቲካው ውስጥ የለውም ይላል አይ በግድ አለበት በቃ ኦነግ ነህ ይሏል የለውበት አረ አለ እንጂ ካንተማ እኛንን የምናቀው አሉ ከባለቤቱ ያወቀ ቡዳ ነው አለ እንዴ ባለቤቱ ነው ኦነግ አይደለም አረኔ አይመለከተኝም ምን የለውበትም አለ አህመድን ጀበል ተናገረ አይደል እንዴ ቢሆንስ መብቱ እኮ ነው መብቱ አይደለም እንዴ መብቱ እኮ ነው ኦነግ መሆን አንተ የማህበረ ቅዱሳን አባል ሆንክ አይደል እንዴ አህመድን ጀበል በኦነግነት የምትፈርጁ የማህበረ ቅዱሳን አባል ሆናችሁ አይደል እንዴ ማህበረ ቅዱሳን ጋር ሆናችሁ ኢትዮጵያን እየበጠበጣችሁ አይደል እንዴ ምን አገባ መብቱ እኮ ነው ማንንም ሰው ተነስቶ አንተ የአብን አባል ሆንክ አይደል እንዴ አብን ጋር ሆነ ሴራ እየተበተብክ ህዋት ጋር እየተሞዳሞድክ አይደል እንዴ ስለዚህ አህመድን ጀበል ከፈለገ ፍላጎቱ ካለው ማንም ይከለክለው ማን ይከለክለው ኦነግ ቢሆን ግን ለጊዜው እኔ የማንም ድርጅት ውስጥ የለሁበትም የማንም ድርጅት ውስጥ የለሁበት አለ ነው አለ ብለናል አለ ነው አለ እንደዚህ ያሉ ደናቁርቶች ናቸው ያጋጠሙ ጎበዝ እንደዚህ ያሉ ደንቆሮች ናቸው እንዴ አለ ብለናል አለ ካልካ እኔንም አሁን ይሄንን ስናገር አንተ ኦነግ ነህ ሲላ ኦነግ ነኝ እስኪ ምን ታመጣለህ ተፈነዳለህ ትሞታለህ ታንከ ኦነግ ነኝ ይልሃለሁኝ አይደለም አንተን አይደለም ይያለማን ኃይል ያባክናል አንተ ጋር ስለዚህ አሁንም ጀዋር መሐመድን አሸባሪ ማልከው ምንም ማልከው ኢትዮጵያ አይደለም ምናምን አልከው ኢትዮጵያ የታርጋውን ኢትዮጵያ በታወቀውን ይዞ መጥቶ ገጭ ሲያደርግልህ ትናንትና ደብተራ ሁላ ለቅሶ ነው ያለው ድንኳን ጥለዋል እዚህ ፌስቡክ ላይ ማለት ነው ድንኳን ጥለው ለቅሶ ተቀምጠዋል ምንድነው ምክንያቱ ብለ ስትል ጀዋር መሐመድ ኢትዮጵያ መታወቂያ አገኘ አንተስ መታወቂያ አለ አይደል እንኳን ጀዋር ከፈለክ በፖለቲካው ሜዳ ናና በሐሳብ ተሞገተው ከዛ ውጭ ግን እንዴ አንዱ ቅዱስ አንዱ ንርኩስ እና ኤርሚያስ ለገሰ ኢትዮጵያን ሲበዘብዙ ከርመው ሲዘርፉ ከርመው ሲያስወቅጡ ከርመው ሲደበድቡ ከርመው አምልጠው አሜሪካ ተቀመጡ አሜሪካም ሆኖ የአሜሪካ ዜግነትም ኑሯቸው ነገር ግን የአዲስ አበባ ወኪል ምክትል ሊቀመንበር ተብለው የአዲስ አበባ ምክትል ሊቀመንበር ተደርገው ይሾማሉ ጀዋር መሐመድ ደግሞ መጣ ባለፈው የውጭ ዜግነት ያመልሳለሁ አለ ኩማሉ ደነገጡ መብረቅ እንደመታው ሰው ደነገጡ የአሜሪካ ዜግነት ነው ጀዋር መሐመድ ከእንግዲህ መሞቻው መቀበሪያው ኢትዮጵያ ውስጥ ነው ብሎ ሲናገር ደነገጥኩም አሉ ድምጻቸውን አጠፉ ከዛስ አሁን ደግሞ የመጨረሻ ማረጋገጫውን ሄዱና ገጭ አደረው ኦፌኮ ጋር ሲገባ እስከ ዛሬ ድረስ ዶክተር መራራ ፕሮፌሰር መራራ ጉዲናን ጥሩ ኢትዮጵያዊ ነው ይሄ ጥሩ አመለካከት አለው ምናምን ሲሉ ነበር ማለት ነው አሁን ጀዋር መሐመድ ወደ ኦፌኮ ሲቀላቀል ወደ መራራ ጉዲና ፓርቲ ሲቀላቀል ምን አሉ ሽማግሌ ያያችሁት ኦፌኮን ሸጠው ለጀዋር በሚሊዮን ብር እንዴ አንተ ሲዋሉ ቼክ ሲለዋወጡ ነበርክ እንዴ ታለገ እኔ መብት የለውም እንዴ በግባት አንተ አብን ውስጥ እንደገባ ሁሉ እሱም እኮ ኦፌኮ ውስጥ ወይ የሚያምንበት ውስጥ መግባት ይችላል ይሄ ሁላ ጫጫታ ድምር ጫጫታ ውጤቱ ኢስላም ጠል ስለሆኑ ነው ኢስላም ጠል ደብተራዎች ስለሆኑ ይሄንን ስንናገር ነበር ካሁን በፊት ስንናገር ስትወቅሱን የነበራችሁ አማራ ክልል ያላችሁ ሙስሊሞች ዛሬ መልስ ልትሰጡን ይገባል እሺ እነዚህ መንጋዎች በአማራ ብሔርተኝነት ሽፋን ተደብቀው ያሉት ጸረ ሙስሊም አካላትስ ምን ትሏቸዋላችሁ ጥያቄውን መልሱልን እነዚህን ጸረ ሙስሊም አካላት
እስክንድር ነጋን ሌሎችንም ምን ትሏቸዋላችሁ? እሺ ምላሽ ስጡና ለዚህ ምላሽ ስጡን። እኛ ጀዋርን ለወደስንበት ጀዋርን እንወደዋለን ላልበት ምክንያት ነገርናችሁ አይደል? እናንተ ደግሞ እሱን ጠልታችሁ እነሱን ለወደዳችሁበት ምክንያት ነገሩን። ምክንያት የላችሁም። ይሄን ነው የምንለው። ስለዚህ ጀዋር መሐመድን በተመለከተ ወደፊት ገና በምርጫ መድረክ ወጥቶ ያንበጫብጫል። ገና ወደፊት ወደ ምርጫው መጣል። እስኪ ምን ትሆን እንደው እናያለን። ያው እዛው ድንኳን ተክለት አለቅስ ስራ ያው ማልቀስ ነው ተግባር። ታለቅሳለህ ማለት ምንም አታረጉም። በቃ ሊወዳደር ነው። ኢትዮጵያ መታወቂያ ይዟል። ከዛስ በኋላ ምን ታረጋዋለህ? ይሄኔ ጀዋር ገብረ እግዚአብሔር ቢሆን ወይም ደግሞ ሌላው ቢሆን ወለው ሀታ ጌታቸው አሰፋ እንኳን ምርጫ ወዳደራለሁ ብሎ ቢመጣ እንደዚህ እንትን አትልም። ትናንትና አንተ እናተ ቀሚስ ውስጥ ስትደበቅ ፈርተህ ትናንትና አንተ እዛ ጋር ጉርጓድ ውስጥ ተደብቀ ስትልመጠመጥ ጀዋር እኮ ነው አንድ ኮምፒውተር ይዞ ቄሮ የሚባለውን ኃይል ከጫፍ እስከ ጫፍ አደራጅቶ በብቃት መርቶ የትግል ስትራቴጂ ነድፎ ለዚህ ውጤት ያበቃው። እንን ትክዳለህ አንተ? ለምን ፋኖ የሚባለውን እንትን ጀረር ይሄን እንትን አላልክም? ለውጤት አላበቃኸውም? አስተባብረህ መርተህ ለምን ውጤት ላይ አላመጣኸውም? ውጤት ላይ ለምን አላደረስከውም? እኮ ነው ትልቁ ችግር። ሲበለጡ የደብተራ ፖለቲካ ይሄ ነው። ሲበለጡ አይወዱም። ሲበለጡ ያማቸዋል። በፖለቲካ መድረኩ እያንዳንዱን እንቅስቃሴ ከፈለክ መወዳደር ነው። ከዛ በኋላ ያው የሚሆነው ነገር